ሰላም ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ይሄን በጣም ደህና ነኝ። ስሙኝማ ይሄ ነገር ማለት ነው እኔ በጠርሙሱ ታሽጎ ነው የማውቀው። ያኔ ታሽጎ ተጠቅልሎ ምናምን ነው። ከዛ ሌላ ጊዜ የምሰራው ወረቀይ ነብ ይባላል እና አሁን ፍሬሹ ቅጠል መጥቷል እና የምታውቁ ማለት ነው ስሪ ተባልኩኝ። ያኛውን ነው የማውቀው እና አሁን አፈር ነው እያጠብኩኝ ነው እና ማለት ነው የምታውቁ ሰዎች እስኪ ኮሜንት ላይ ያስቀምጡልኝ በእናታችሁ። ጌታን አሁን ገና ይሄ በሙቅ ውሃ ይገነፈላል ነው ምንድን ነው ያ ብዙ ነገር አለው ውስጡ ብከል ምናምን አለው። ወረቀና ብቻ ሲያልቅ ደግሞ እንዴት እንደሆነ ያሳያችኋል። ጌታ እንደዚህ አሁን ይሄኛው ደግሞ ትንንሹ ቅጠል አልወደውም። ማርያም ትንንሹን ቅጠል አልወደውም። ይህ አሁን እቺ እንደ ምን ተብላ ነው የምትጠቀለለው? እና ወረቀኝ ነው የምታውቁ ማለት ነው። እንትን ፍሬሽ ወረቀኝ ነው ሰርታችሁ የምታውቁ ኮሜንት ላይ ያስቀምጡት ፕሊስ ውዶችዬ። እንደምታዩት የምሰራው በዚህ ሩዝ ነው። ሩዝ መስል ይባላል። በዚህ ነው የምሰራው ማለት ነው። እና ወረቀኝ ነው ሰርታችሁ ፍሬሽ ሰርታችሁ የምታውቁ ወይዬ በሉኝ። ይህ ሩዝ ይህን ይመስላል። እናንተ እንዳለ ተበተነብኝ ስሰፍር። በዚህ ነው ሰፈር የሀገራችን ቆርቆሮ ጠላ በዚህ ጠጥቶ የሚያውቅ ጠላ እዚህ እና ኮረፌ ጠላ ወደኛ ሀገር ኮረፌ ነው እና ኮረፌ ጠላ ጠጥቶ የሚያውቃል። በዚህ ነው ኮረፌ የሚጠጣው። አሁን እንደውም የድሮ ፋሽን ቀጥቶ በኩባያ አድርገውታል እና ይህን ይመስላል ውዶችዬ። እኔ አንዱን ሙሉን ነው የማደርገው። እንዴት ነው ለዚህ ሁሉ ግማሽ ቲማቲም ይበቃል የምትለው? ምን ትንገበግባለች? እዚህ የለም ነው ቲማቲም መኝታ ቤት ነው። መጨረሻ የማስለመረው ቲማቲም መኝታ ቤት ተደብቃል ይችላል። ቢላ ይላል ሙስሊም በራሷ ነው የሚሰራላት ነገር አብረን እንስራ። ወየ እንደዚህ ውሃው ንጹህ እስከሚሆን ታጥቦትና ትጨምሩበታላችሁ። ይሄትና ታያላ ታያ እንደዚህ አድርጌ አሁን አሳያችኋለሁ እንዴት እንደሚሰራ ማለት ነው። እና እንዴት ናችሁ? ደህና ናችሁ?
ዛሬ ደግሞ የሽንኩርት ምንድን ነው ማሽን የሚባለው ያላቀው እየተከታተሉ እዛ ይህን ሲጋራ አደርገዋለሁ። በሰለም ችግር ነው። እሺ ውዶች አሁን በዚህ ለፕሮቶኮል ያኔ ተው እና ምን ልላችሁ ነው። አሁን ቅድም ውሃ ላይ የቀቀል ነው እንዴት ነው የሚሰራው ምናምን ያልኳችሁ እንደዚህ አርጌ በሙቅ ውሃ በከል በጨው አርጌ ትንሽ ሙቅ ውሃ ላይ ትንሽ አቆዩትና አሁን በዚህ መልኩ እየጠቀለልኩ ነበር እገኛለሁ። እዚጋም እየጠቀለልኩ ነው። አንድ ሙሉ ጠቅልል ይታያል። ይሄ እና ማለት ነው ላይ ጠቀላላል የምትፈልጉ ደግሞ የመራራቅም ፍሬሽ እንዴት እንደሚሰራ ስለማለት በዚህ ማነው በጣም ያቃጠለው ቃሪያ ምናምን ስላደረኩበት እጅን ይወቀጣል። ቃሪያ ምናምን አለና እጅግ በጣም እንደዚህ ታረጉና አጠቃላይ ታያችኋል። ግን በጣም ትንንሽ ስለሆነ ማለት ነው። ትንንሽ ስለሆነ ማለት ነው። አንዳንድ እና አሁን በጣም ትንሽ ነው።
እንቅልፍ ተነሳሽ እንጂ እንቅልፍ ሰላም ሰላም ውዶችዬ፣ ዛሬ ደግሞ በሳል ማሐሹ የሚባለውን ማለት ነው። በቀደም ከወረቀና ቦጋ የጠቀለልኩትን እሰራላችኋለሁ። ከስር ድንች በጣጥስና ከቲማቲም በክቡ ከትፌ ከስር አድርጌ ከዛ ይህን የመሰለ ቀደም የጠቀለልኩትን ሽንኩርት በሽንኩርት ማለት ነው። እዚህ ጋር ደርድር ያለው ትንሽ ነው በእርግጥ እና አሁን ደግሞ እንትናችን ሶሳችን እናፈሳለን ማለት ነው። በዚህ መልኩ ሶሳችን ጨምረነዋል። ስጨምረው አላያችሁኝም? ጨምሬዋለሁ ማለት ነው። ይቅርታ ለገዛችን ከላይ ደብስ ሮማን እኔ በጣም ነው የምወደው ደብስ ሮማን። ሲገም ማጁ እሺ ልብሴ እዚህ ጋር ማጁ አልማማም። ስለዚህ ወደ ውስጥ ጋር ከዛ እንከልመዋለን። ከዛ ብዙ ሰዓት አይቆይም። እንደወረቀኝ ነው ቢያንስ 20 ደቂቃ በቂ ነው። ከ20 ደቂቃ በኋላ ተመልሰን እንገናኛለን። እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ ውዶች። የቪዲዮውን እስከ መጨረሻ እዩ። ሌላም የተለያዩ ምግብ አሰራሮችን አሳያችኋለሁኝ። ኮሜንት ላይ ጻፉልኝ። እወዳችኋለሁ። ባይ 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 ላለው እንደ ቆይ ከበሰለ በኋላ እንገናኛለን። አይ እኔ ነገር እሺ ውዶች፣ እግሬን ቀጣች እየታየ ነው። አይ የሸቃሊ ትግል ከምን ደረሰ? እስኪኔው አብረን ይዩት። በስልኩ እየበሰለ ይገኛል። ዋው አሜዚንግ የሆነ ቆንጆ የሆነ ማሐሹ ነው። በሳ ማሐሹ ሰላም ሰላም ውዶችዬ፣ ሰላማችሁ ይብዛ። ዛሬ ደግሞ በቀደም የጠቀለልኩትን የበሳል የሽንኩርት እንደ ወረቄ ነው ማሐሹ ነው የሚባለው። አዩት እዚህ ጋር አዘጋጅቻለሁ። በዚህ መልኩ አሁን እሰራዋለሁ ማለት ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። ወዳችሁ ሹፉ ዩቲዩብን እየሄዳችሁ ላይክ ሰብስክራይብ አድርጉልኝ ፕሊስ። ቪዲዮን ይዩልኝ እና ነው አብረን እንስራ እና በዚህ መልኩ ደርድሬዋለሁ ማለት ነው። አብረን እንሰራለን። አሁን ተከታተሉኝ። ይህንም የመሰለ የበሳል ማሐሺ ይባላል። አረብ ሀገር ያላችሁ ታውቁታላችሁ። እና ቪዲዮን ላይክ እያደረጋችሁ ሽንቶች እና በዚህ መልኩ ማለት ነው። እዚህ ውስጥ ወይኔ ያረኩትን ሳላሳያችሁ እዚህ ውስጥ ማለት ነው ሳልሳል እና ሌሞን ቁንዶ በርበሬ ያኔ ፍልፍል አስዋት ካስባራና በርቶንስ ቢኖር ድቅቅ ተደርጎ ተከትፎ ይጨመራል እና ግማሽ ማጅ ትንሽ ስለሆነ ግማሽ ማጅ ነው የጨመርበት። ከዛ እዚህ ላይ አፈሰዋለሁ። ከላይ ደብስ ሮማን አደርጋለሁ እና ቪዲዮን ላይክ አድርጉ። ወዳችኋለሁ። ባይ ባይ። አሁን ደግሞ የምንሰራው የሽንኩርት ወረቀኝ ነው። ስሙን አላውቀውም። አዩት። አሁን እዚህ ሙቅ ውሃ ውስጥ አድርጌዋለሁ በሳሉን። ከላይ ያለውን አንስቼ ቆሻሻውን አገልጬ
ራሱንና ቂጡን አወጣሁኝና ሶስት አድርጌዋለሁ። አሁን እንደ 10 ደቂቃ እንትን ካለ በኋላ አወጣዋለሁ ማለት ነው። ምን ሊሰራ ነው እሱ በባህር የመጣው? እኔ በባህር ለመጣ ሰው ሲጀመር ለምን ብር ትልካላችሁ? ጉድፈል ወዶ ፈቅዶ አይደል የመጣው? እንደዚህ አይነት ነገር ነው አይመቸኝም። እባክሽ ወይ አራተኛው ደውለሽ ላይ ነበረ። ይሄው ገና ልተኛ ነው፣ ሰዓት ሄዷል። ሌላ ማንን ነው? እንጂ ህይወት ናት። ህይወት ማናት ደግሞ? ላይ የሚሰራ ልጅ አለች። አንድ ላይ ነው የምንሰራ። ላይ እናታችን አበሻ ናት። ውዶችዬ ካላስ አልቋል ማለት ነው። እና ግን አቃጠለኝ። ይሄን ከድኘው ነበረ ቅድም ማለት ነው። እንዴት አድርጌ ልክፈተው? ያቃጥላል። እንዴት ላሳያችሁ? ክፈተው። ውዶችዬ ይኸው ከፈትኩት ማለት ነው። እና አሁን ኦልሬዲ በስሏል። Sayud. Okay, sorry. Wrong. Where you guys going? እሱን እየመታት ነው። ታናሽ ወንድ ትንሽ የለው የሚባል የለም። በወቀሳ እናንተ አሁን ምንድን ነው እና ማለት ነው። አሁን እሳት ላይ ላድርገው። ምን ላይ ላድርገው? ካሜራው ቆሞ አስተካክዬ እመለሳለሁኝ። ወይዬ እንትን ካሜራ የሚይዝልኝ የለም እና እዚህ ጋር ደርድሬ ተመልሼ እመጣለሁ።